በአቶ ሰለሞን ሱሊቶ የተጻፈውና ለበጎ ተግባር የዋለው የህይወት ሽታ መጽሐፍ በሆሳዕና እናት ሙሉ ወንጌል ቤተክርስቲያን ተመረቀ። ታምራት ሞቲ ዝርዝር አለው። የትኛውንም ሃይማኖት ለሚከተሉ ለጎዳና ተዳዳሪዎችና ለድሃ አደግ ዜጎች የሽያጭ ገቢው የፍቅር ስጦታ ሆኖ የተሰጠውና የተላኩ ደብዳቤዎች በተሰኘው መጽሐፋቸው የሚታወቁት የአቶ ሰለሞን ሱሊቶ ሁለተኛ መጽሐፍ የሆነው የህይወት ሽታ መጽሐፍ የእምነት አባቶች፣ የሃይማኖት ተቋማት ተወካዮች፣ ከፍተኛ የመንግስት ባለስልጣናትና በርካታ ቅዱሳን በተገኙበት ነበር በሆሳዕና እናት ሙሉ ወንጌል ቤተክርስቲያን ለምረቃ የበቃው። የምረቃ መርሃ ግብሩን በጸሎት በአምልኮ ዝማሬና በመጋቢ መኮንን የፕሮግራም አስተባባሪነት የተካሄደ ሲሆን የእምነት አባትና የወንጌል አርበኞች የሆኑት ወንጌላዊ ማርቆስና ጋሽ ክፍሌ የቡራኬ ጸሎት አድርገውና መጽሐፉን በአቶ ሰለሞን አማካይነት በስጦታ መልክ ተበርክቶላቸው ፕሮግራሙ ቀጥሏል። በማስከተልም የህይወት ሽታ መጽሐፍ ጸሐፊ የሆኑት አቶ ሰለሞን ሱሊቶ ጥሪያቸውን አክብረው የተገኙላቸውን እንግዶች እንኳን ደህና መጣችሁ በማለት የመጽሐፋቸውን ዳሰሳ ያቀረቡ ሲሆን በዋናነትም የሃይማኖት ሰዎችን፣ ሐሰተኛ አገልጋዮችን ትኩረት አድርጎ ሁሉንም ወደ ክርስቶስ የህይወት ሽታ ይመጡ ዘንድ የተሰናዳ መጽሐፍ መሆኑንና ከመጽሐፉን ሽያጭ ለበጎነት እንደሚውል ገልጸዋል። አጠቃላይ የመጽሐፉን ቅኝት ያቀረበው ወንድም ሄኖክ ታረቀኝ በበኩሉ በዚህ ዘመን እውነትን ይዞ የእግዚአብሔርን ቃል ማዕከል አድርጎ የስተት መንገዶችን የሚሞግት ወደ ብርሃን አደባባይ እንውጣ የሚል ለበጎ ዓላማ የዋለ የህይወት ሽታ ያለው ድንቅ መጽሐፍ መሆኑን ገልጿል። ቀጥሎም የመንግስት ባለስልጣናት መጽሐፉን ከመመረቅ በላይ ዓላማው ገዢ ሆኖ አግኝተነዋል። የሃይማኖት ልዩነት ሳይኖረው በተለይም በመንገድ ዳር ለወደቁና ወላጅ ለሌላቸው ልጆች የሽያጩ ገቢ እንዲውል መደረጉ የመንግስትን ሌጋሲ የማስቀጠልና ሰብአዊነት ላይ ትኩረት ያደረገ መሆኑን አይተናል። ሁሉም ሰው መጽሐፉን በመግዛት እንዲያነብና ዓላማውን እንዲደግፍ ጥሪ በማድረግ ለአቶ ሰለሞን አክብሮታቸውን ገልጸዋል። የመጽሐፉን በይፋ መመረቅ አስመልክቶ የአቶ ሰለሞን ሱሊቶ የልጅ ልጆች ሪቫኑን የቆረጡ ሲሆን ይህም መልካም ራዕይን የማስቀጠል ምልክትን እንደሚያሳይም ተነግረዋል። በመጨረሻም የመጽሐፉ ሽያጭ ተከናውኖ የህይወት ሽታ መጽሐፍ የምረቃ መርሃ ግብር የተጠናቀቀ ሲሆን ጸሐፊው አቶ ሰለሞን ሱሊቶን ጨምሮ በዕለቱ የተገኙ የሃይማኖት መሪዎችና የመንግስት አካላት ስለ ህይወት ሽታ መጽሐፍ የዓላማው ትልቅነት መልእክታቸውን እንዲህ አስተላልፈዋል። ስሜ አድነው ባፋ ይባላል። የሆሳዕና ከተማ ምክትል ከንቲባ ነኝ። ዛሬ እዚህ ቦታ ላይ የተገኘሁት በአቶ ሰለሞን ሱሊቶ የተጻፈውን የህይወት ሽታ የሚለውን መጽሐፍ ምረቃ ስነስርዓት ላይ ነው። ዛሬ በዚህ ምረቃ ላይ ሁለት ነገሮችን ለየት አድርጌ ያለው፣ አንደኛው የመጽሐፍ ቅዱስ አስተምሮ ጎላ አድርጎ የሚያሳይ በማንበብ የምናገኘውን የመጽሐፍ ቅዱስ እውነት አጉልቶ ያሳየና እንድንረዳ የሚያደርግ ነው። ሁለተኛው ደግሞ ከዚህ መጽሐፍ ሽያጭ አንጻር ትልቅ ዓላማ ያለው በሆሊስቲክ ሚኒስትሪ እግዚአብሔርን ማገልገል ስላለብን ጎዳና ተዳዳሪዎችን ለማገዝ ታልሞ ሽያጭ የሚከናወን ነው። ይህ ሁለቱም ዓላማ በዚህ ምድር ሳለን የማድረግ ያለብን ትልቅ ዓላማ ነው። አንደኛው በእግዚአብሔር ቃል እውነት ህዝብ መታነጽ፣ ምእመናን መታነጽ፣ ቅዱሳን መታነጽ፣ እግዚአብሔር ወዳየልን ክብር ለመሄድ መዘጋጀት እንደሚያስፈልግ በ11ዱም ክፍሎች ላይ በደንብ አድርጎ አብራርቶ ያስቀመጠ ነው። በጣም ያደነቅኩት ፕሮግራም ነው። በእኛ በቁርአናችንና በትምህርታችን መሰረት በየጊዜው ማ ኸለቅቱ ጅነ ወልኢንስ ኢላ ሊያዕቡዱን ይላል። ይህ ማለት የሰው ልጆችን የፈጠርኳቸው በሙሉ እንስሳቱንም ሁሉም ለኔ ሊገዙኝ ነው ይላል። ከዛ ከመገዛት አንዱ ክርስቲያን አላለም፣ ሙስሊም አላለም፣ ሁሉም ለፈጣሪ እንዲገዛ ነው። ይህንን የሚያመለክት ነገር ነው ዛሬ ያየሁት። የመጽሐፉን ዓላማ ደግሞ ሳየው እንግዲህ ዓላማው ብርቱና ጠንካራ፣ ሁሉንም የሚያስተሳስር፣ ሁሉንም ቤተ እምነት ማንኛውንም ሰው የተባለውን ነገር ሁሉ ለሰው እንድንራራ፣ ለሰው ማድረግ ያለብን ነገር ዋጋ መክፈል እንዳለብን ከአቶ ሰለሞን ተምሬያለሁ ብዬ ነው ማስበውና ይሄ ምንድነው? መጽሐፍ ቅዱስ በጎን ማን ያሳየናል ይላል። በጎን ማን ያሳየናል? እንግዲህ አቶ ሰለሞን የሃይማኖት ተቋማትን፣ ሲቪል ማህበራትን እንደዚሁም የየቤተ እምነቱን በጋራ ጠርተው ስለ በጎ ነው ያስተማሩን። በጎን ያየንበት ቀን ነው ማለት ነው። በጎነት ምንድን ነው?
ቅንነት ምንድነው? መልካምነት ምንድነው? ከእምነት ከቋንቋ ከነገድ የዘለለ ነው። ስለዚህ ክርስቶስ የጠፋውን ሊፈልግ ወደዚህ ዓለም እንደመጣ እንመለከታለን። በሆሳና ከተማ ላይ የምናያቸው ደግሞ በመንገድ አሺሽ የሚስቡ በጉርጓድ ውስጥ በቱቦ ውስጥ የሚያድሩ መጠለያ የሌላቸው የሚጎርሱት የሚቀምሱት የሌላቸው ሰዎች ህፃናት አሉ። እዚህ እንደተመለከትነውም ስራቸው ተግባራቸውን እያየን ነውና ስለዚህ ቤተ እምነቶች ምን እየሰራን ነው? ከኔ ጀምሮ ይሄን ለማድረግ ምንኛ ተነሳስተናል ነው ወይስ የእምነት ካባ ብቻ ለብሰን ነው ያለ ነው? ስለዚህ እያንዳንዱ ማህበረሰብ የየራሱን አሻራ ቢጥል የመንገድ ጎዳና ተዳዳሪ ልጆች ወይንም በመንገድ ላይ የሚኖሩ ወላጅ አጥ ህፃናት አይኖሩም። ስለዚህ እሳቸው አንድ አሻራ አስቀምጠዋል። ይሄ መጽሐፍ ሲጻፍ እንግዲህ እኔ ልጅ ያለው ጀምሮ የተጻፈው ምናልባት ቅድም የተጠቀሰ እንደነበረው ከዛሬ 10 ዓመት በፊት ጀምሮ ነው ይሄ መጽሐፍ የጀመረው ማለት እችላለሁ። እና ከዚህ መጽሐፍ በፊት ደግሞ አንድ መጽሐፍ ነበር የተላኩ ደብዳቤዎች የሚል የዛሬ 10 ዓመት አካባቢ ይመስለኛል የተመረቀው። አሁን ደግሞ የህይወት ሽታ በሚል ርዕስ እኔ እንኳን ሳስታውስ እንዳልኩ ከእጃቸው ሳልወጣ ጀምሮ ነበረ የተጻፈው ማለት ነው ይሄ መጽሐፍ። ዛሬ ደግሞ እንግዲህ ጊዜው ደርሶ ለህትመት በቅቶ ለዚህ ክብር ደግሞ መብቃታችን በጣም ደስተኛ ነኝ ማለት ነው። እና እንግዲህ በጣም ጠንካራ አባት ነው ያለኝ። በጣም ሲጽፋ ያለው ማታ 10 ሰዓት ድረስ ያመሻል፣ እንቅልፍ ሁሉ የለውም ይሄን መጽሐፍ ይጽፍ ማለት ነውና በጣም ደስተኛ ነኝ። እንግዲህ እኔም ደስ ብሎኛል። እንኳን አብሮ ደስ አለን ማለት ፈልጋለሁ። መጽሐፉ የተጻፈበት ዓላማ በዋናነት ወንጌልን ማሰራጨት ነው። ኢየሱስ ክርስቶስን የዓለም ሁሉ አዳኝ የሆነውን በመጽሐፌ አውትሻይን አድርጌ ማሳየት ነው። ምክንያቱም ጌታ ኢየሱስን ያልተቀበሉ ብዙ ሰዎች በዚህ ምድር በዚህ ዓለም ስላሉ የመጀመሪያው ዓላማ ይሄ ነው እና ተደራሲያኑ የኦርቶዶክስ ቤተ እምነት ተከታዮች አሉ፣ የሙስሊም ተከታዮች አሉ። ለነሱ በጣም ጥበብ በተሞላበት ፍቅር በተሞላበት መንገድ የተጻፉ ምዕራፎች አሉ። እነሱን በማንበብ ጌታን እንዲወዱት በደንብ እንዲረዱት ለማስቻል ነው። አንደኛው ዓላማ ይሄ ነው። ሌላኛው ዓላማ ፕሮቴስታንት ኮሚኒቲው ራሱ እኔና እናንተንም ጨምሮ ያለንበት የመጨረሻ ዘመን ላይ የህይወታችን ሽታ እንደ ክርስቶስ አይደለም። እኛ ለሚሞቱት የሞት ሽታ ለምድኑት የህይወት ሽታ እንድንሆን ነው የተጠራን። ነገር ግን ለራሳችንም ያለን ሽታ ጤናማ አይደለም፣ መንፈሳዊ ብልሽት አለ። ይሄን መጽሐፍ በማንበብ መንፈሳዊ ስብዕናቸውን በደንብ ይገነባሉ፣ ይጠነቀቃሉ፣ ጽድቅና እውነት ያለበትን ህይወት ይመራሉ የሚል እምነት አለኝ። ሁለተኛው ዓላማ ለፕሮቴስታንት ኮሚኒቲው የተጻፈ ነው። ሶስተኛው በጣም አላርሚንግ ሃዛርድ ብዬ እኔ የማስበው ይሄ የሐሰተኛ ነቢያትና የሐሰተኛ አስተማሪዎች ጉዳይ ነው እና ሐሰተኞች መሆናቸው እንኳን እስከማይታወቁ ድረስ ወንጌልን በጣም እየቀየሩት ስለሆነ የነሱን አስተምሮ የነሱን ስነ ምግባር የነሱን ማንነት እንደ እግዚአብሔር ቃል የእግዚአብሔርን ቃል ሪፈር በማድረግ መግለጥ ነው የመጽሐፉ ሶስተኛው ዓላማ። ለጄኤምኤም ቴሌቪዥን ለተጠናከረው ዘገባ ታምራት ሞቲ ነኝ፣ ሆሳና።